መቼስ አሁን ባለንበት ጊዜ የጌታችን የመድኃኒታችን ኢየሱስ ክርስቶስ ትክክለኛ መምጫ ቀኑን ባናውቀውም እንኳን ከመምጣቱ በፊት እንደሚደረጉ የነገረን ነገሮች በሙሉ ተደርገው አልቀዋልና አሁን የቀረ ያ የጥፋት ልጅ የተባለ ሐሳዊ መሲህ መጥቶ ያን መከራ ሲያደርስ በዓይን ከማየት በቀር ሌላ የቀረን ነገር የለም። እያንዳንዱ የተነገረው ነገር ተፈጽሟል። ነገር ግን ምንም እንዳልተፈጠረ ምንም እንዳልሆነ ሁሉም የራሱን ሩጫ ይሮጣል። በኖህ ዘመን እንደነበረው ጌታችን በዚሁ በቅዱስ ማቴዎስ ወንጌል ቅድም ከንባቡ ከቀረው ክፍል ውስጥ በኖህ ዘመን እንደነበረው በኋላ በፍጻሜው ዘመን እንዲያ ይሆናል። በኖህ ዘመን የነበሩ ሰዎች ሲያገቡ፣ ሲጋቡ፣ ሲበሉ፣ ሲጠጡ፣ ሲሰክሩ፣ ሲዘሉ፣ ሲዳሩ ድንገት መጥቶ የጥፋት ውሃ እንደወሰዳቸው በኋላ ዘመንም እንደዚያ ይሆናል። ከሁሉ የከፋው ጌታችን መድኃኒታችን ኢየሱስ ክርስቶስ በሚመጣበት ጊዜ ሁለት ነገር ጠፍቶ ያገኛል። አንድ ከሰው ልብ ሁሉ ፍቅር ጠፍቶ ይገኛል። ሁለት እምነት ከአማኞች ልቦና ውስጥ እየቀዘቀዘች ትሄዳለች። ሰው ዛሬ ሁላችንም ተፈላሳፊ፣ ተራቃቂ፣ ጸጉር ለመሰንጠቅ ጥረት የምናደርግ ለእምነት ከሚረዳን ይልቅ ለጥርጥር ወደሚረዳ ወደሚያግዝ ወደ ጥፋት ጎዳና ለመሄድ የምንፈቅዱ ነን። ከቶውኑ ዛሬ ቤተ ክርስቲያንን ስንመለከት አገልጋዮቿን ስናይ ከቶውኑ መንግሥተ ሰማያት ገሃነመ እሳት የሚባሉ ዓለሞች ያሉ አይመስልም። አረ እንደው እግዚአብሔር ያለው ሁሉ አይመስልም። ሁለቱ ስብሐት አገልጋዮችን ስንመለከት እግዚአብሔር ለሕዝቡ ምሳሌ አብነት እንዲሆኑ የሾማቸው ያስቀመጣቸው አባቶች ወንድሞችን ስንመለከት ከቶውኑ እንኳን ይቅርና የፍርድ ቀን እንኳን የዘላለም ስቃይ ከቶውኑ ክብር ምስጋና ለእርሱ ይሁንና እግዚአብሔር እንኳን አለ አይመስልም።